ሰላም ሰላም ወንድም እህቶቼ እንኳን ወደ ቶሙቲ በሰላም መጣችሁ። ባላችሁበት ሰላማችሁን ብዝት ይበልልኝ። እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት አንድ ታሪክ ነው። ይህ ታሪክ ያስተምረናል፣ ልቦናችንን ያቀናልናል፣ መንገዳችንን ይጠቁመናል ብዬ አስቤያለሁ ወይም ደግሞ አስባለሁ። እናንተም አዳምጣችሁ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቶሙቲን አበረታቱ። አመሰግናለሁ። ወደ ንባቡ ትንሽ ልባ ረስቼዋለሁ ይላል። አንድ ሴት ወደ አንድ መንፈሳዊ አባት ዘንድ ቀርባ እግዚአብሔር ሁሉም ያናግራኛል ትላቸዋለች። በሴትየዋ ሁኔታ ግራ የተጋቡት እኚህ አባትም በሁኔታዋ ተበሳጭተው ጥሏት ይሄዳሉ። ከዚያን ቀን በኋላ እች ሴት እየደጋገመች በመምጣት እግዚአብሔር ማታ ማታ እየመጣ ያናግረኛል ትላቸዋለች። በሴትየዋ ጭቅጭቅ የተሰላቹት እኚህ አባትም እንደለመደችው አንድ ቀን መጥታ ስታናግራቸው እንዲህ አለው፣ እውነት አንቺን ዕለት ለዕለት እየመጣ ፈጣሪ የሚያናግርሽ ከሆነ አምንሽ ዘንድ 2 የቤት ስራ ልስጥሽ አሏት፣ ትኩር ብለው እየተመለከቷት። ሴትየዋም የሚሏትን ሁሉ ለማድረግ ቃል ገባች። እኚህ አባትም ከዚህ ሴት ጭቅጭቅ ይገላግለኛል ያለችን ጥያቄ አቅርበውላት እንዲህ በማለት እውነት አንቺን እግዚአብሔር የሚያናግርሽ ከሆነ እስቲ ዛሬ ማልታ 2 ጥያቄ ጠይቅልኝ አሏት። ሴትየዋም በእርጋታ ምን ልጠይቅሎት አባቴ አለቻቸው። አባትም ጥያቄቻቸውን እንዲህ ሲሉ ቀጠሉ። አንደኛው የቤት ስራሽ አለ። አንዲት ሴት ከኔ ዘንድ በተደጋጋሚ እየመጣች አንድ በጣም የሚሆንባትን ችግሯን እያነባች እየነገረችኝ ትሄዳለች። እኔም ይህን ችግሯን የወገድላት ዘንድ እጸልይላታለሁ። እስቲ እውነት ፈጣሪ ከአንቺ ጋር የሚያወራ ከሆነ እች ሴት ለእኔ አንብታ የነገረችኝ ችግሯን ምን እንደሆነ ጠይቅልኝ አላት። ሁለተኛው ጥያቄ ወይም ደግሞ ሁለተኛው የቤት ስራሽ ለረጅም ዓመት ልተው ያልቻልኩት የዛሬ ወር ገደማ ግን ንስሐ ገብቼ የተውኩት አንድ ኃጢአት እሰራ ነበር። ያ በፊት የነበረው እሰራው የነበረ አሁን ግን የንስሐ ገብቼ የተውኩት ኃጢአት ምን እንደነበረ ጠይቅሽ ንገሪኝ። እነዚህን 2 ጥያቄዎች በትክክል ከነገርሽኝ እውነቱም ላንቺ እግዚአብሔር እንደሚናገር አምናለሁ አሏት። ሴቲቱም ወደ ቤቷ ሄደች። አባት ተመልሳ እንዳትመጣ ገምተው ነበር። ዳሩ ግን በንጋታው ያቺ ሴት መጥታ አባትን አስጠራቻቸው። አባትም ሴትዮን ሲያዩ በጣም ተገርመው ወደ እርሷ በመሄድ በፌዝ መልክ እሳ ልጄ እግዚአብሔርን የሰሷን ችግር ምን እንደሆነ እና እኔም እግዚአብሔርን ሳገብቼ ያቆምኩትን ኃጢአት ምን እንደነበረ ጠየቅሽው አላት ሳቅ እያለ። አሁን አባ አለቻቸው ሴትዮ አንገቷ እንደቀረቀረች። እሳ ምን አለሽ አሏት አባ በመጓጓት። የሴትዮዋ ችግርና ጭንቀት ልጅ መውለድ አለመቻሏ ሲሆን የእርሷን ግን እረስቸዋለሁ አለቻቸው። እኚህ መንፈሳዊ አባት ባልገመቱት ሁኔታ እውነተኛውን የልጅቷን ጭንቀት ሲሰሙ እጅግ ደነገጡና ለእርሳቸው ጥያቄ ወይም ኃጢአት የእግዚአብሔር ምላሽ ልባቸው ተነክተው ስቅስቅ ብለው እያለቀሱ ወደ ደረታቸው ተጠግተው አቀፏት። እረስቸዋል ሰው እንጂ እግዚአብሔር ያለፈ ስህተትን አስብ ወይም እንደ ፍርድ ቤት የሰራውን ነገር ፋይል አድርጎ መዝገብ ቤት አስቀምጠው። በቃ ወደ እርሱ በንስሐ ስትቀር ጥፋትን ሙሉ ለሙሉ ይረሳዋል። ይቅርታው ትላንትን አያስብ። የሰው ልጅ ግን ሙሉ ይቅርታ ያለው ዛሬ ምን ፍሪዳ አርዶ ቢታረቀ ምን በለቅሶ ታጅበ የተንፈረፈርክ ይቅር በለኝ ብትለው ይቅር ብያለሁ ይልህና የሆነ ቀን ስታስቀይመው ይቅር ያለውን በደልን እየቆጠረ ሸክስ ይውላል። በአንድ ወቅት ያደረከኝ የረሳሁት እንዳይመስልህ ይላል። እግዚአብሔር ግን ይቅር ካለ በቃ ረሳው። ፍቅር ነው።
ታዲያ ስንቶቻችን እንሆን እግዚአብሔርን በእኛ መጠን መተርን ንስሐ በገባንበት ኃጢአት ዘውትር የምናለቅስ? ስንቶቻችን እንሆን እግዚአብሔር እንደኛ ቅመኛ መስሎን በፍቅር ያጠበውን ኃጢአታችንን እያስታወስን ዘውትር በጸጸት አለንጋ ራሳችንን የምንገር? ይቅርታ ከመለመን እኮ ይቅር ማለት ይቀላል። ምሬሃለሁ ከማለት ማረኝ እያሉ እግር ስር መደፋት አቤት በቀለለ። በሕይወታችን የገፋንና ያቆሳልንን ሰው በደል ከመርሳት እኮ 1000 ጊዜ ፍሪዳ እያረዱ እንታረቅ ማለቱ እጅግ ቀላል ነው። ለዚያም ነው መሰል ኢየሱስ ክርስቶስ ጸሎት ባስተማረን ባሉ ጊዜ እኛም የበደልነው ይቅር እንደምንል አንተም ይቅር በለን ብላችሁ ጸልዩ ነው ያለ። እግዚአብሔር ይቅርታን የሚጠይቅ አንደበትና ይቅርታን የሚያደርግ ልብ ይስጠን። አሜን። አመሰግናለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ፈጣሪ የይቅርታ ልብ ይስጠን። ይቅርታችንን ሙሉ ይሁንልን። ከስንፍናችንን ከመደንደናችንን የሚያስተምር ወይም ደግሞ የሚያነጻ ልቦና ያድለን እያልኩ ጽሁፌን ንባቤን በዚያ አጠናቅቃለሁ። በጣም አመሰግናለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ቴንኪዩ። ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ተደራሽነትን አብዙልኝ። አመሰግናለሁ።